ደከማችሁም ወይ አልደከማችሁም ወይ? ማረፍ የምትፈልጉት በአፈር ነው ወይ? ብዙ እህቶቻችን ከዚህ ሀገር እየገቡ ምች በሉት ንፋስ በሉት በቀላሉ ነገር እንጠቃለን፣ እየሞቱ ነው። እዚህም እንደምታዩት ነው። ብዙ እህቶቼ እኔ ይህን ስራ ስጀምር እጅግ ከብዙ ሰው ጋር አገናኛለሁኝ። ስገናኝ ግን እንግዲህ የቆያችሁ ስደት ላይ ወጠና የቀራን እኔንም ጨምሮ ይሄ ነገር ይሄ ቻንስ አምልጦናል ማለት ነው። ይህ ቪዲዮ በተለይ አዲስ ለምትመጡ ወጣችሁ አዲስ ለወጣችሁ የተለያዩ የእምሪት ሀገራት የተለያዩ የአረብ ሀገራት ለተሰደዳችሁ ይህ ቪዲዮ ለእናንተ በጣም ይጠቅማችኋል ብዬ ስላሰብኩኝ የሸዋዬን ሀሳብ ትንሽ የቀጽፍ አድርጌ የራሴን ጨምራለሁ ማለት ነው። ምክንያቱም በዚህ ሀሳብ ማይስማማ ሰው የለም ማለት ነው። አዲስ የምትመጡ የአረብ ሀገር ለምትሰደዱ እህቶቼ ቪዲዮ ወሳኝ ነውና ለሁሉም ሰው ሼር በማድረግ ተጠቀሙበት። ምን ማድረግ አለባችሁ? እንደዚህ ወታችሁ በበሽታ ላይ እንዳትወድቁና ወታችሁ አመታትን አሳልፋችሁ የሰራችሁትን እንደገና ማሳከሚያ መልሳችሁ ማሳከሚያ እንዳታረጉ በሰራችሁ ደስተኛ ሆናችሁ እንድትኖሩ ምን ማድረግ አለባችሁ? ይሄ የኔን ሀሳብ ይገልጽላችኋለሁ ማለት ነው። ግን ተጠቀሙበት፣ ይጠቅማችኋል። ስደት ላይ ወታችሁ ብዙ አመታትን ካስቆጠራችሁ በኋላ ብዙ አመታቱን ስታስቆጥሩ ብዙ ነገር ይዛችሁ የምትገቡ ነው የሚመስላችሁ። ወላሂ ለዚህ ምንም አይነት ነገር በሽታ እንጂ ብዙ አይነት ነገር ይዛችሁ አትገቡ። በሽታ ነው ብዙ ነገር ይዘን የምንገባው በሽታ ነው ማለት ነው። ስለዚህ በሽታ ከማትረፍ ወጥታችኋል። መርዳት ያለባችሁ ቤተሰብ በልክ እኛ ወተን የቀረ ነው ለቤተሰብ በመቅለጣችን ነው። ለወንድም ላጎት ላክስት ለተለያዩ እንደዛ በማለታችን ነው። ለራሳችን ወይንም ለእናት አባት መስል አለብን። የእናት አባቶቻችን ችግር ብቻ ተቃቆምን ለኛም ለነሱም ግማሽ ብናረግ ብዙ አመታት አናስቆጥርም በስደት ማለት ነው። በስደት ብዙ ሀገር የሚቀመጡ እህቶቼ ተመችቷቸው አይደለም ደልቷቸው አይደለም ወይንም ሀገሩን ወደውት አይደለም፣ ችግር ነው ያስቀመጣቸው። ምክንያቱም አንደኛ ወይ ይጠፋሉ፣ ከጠፉ በኋላ በቃ ያሰራለሁ እስከሚይዙኝ ድረስ እሰራለሁ ነው። በቃ እስከሚይዙኝ ድረስ እሰራለሁ ነው። ግን ደግሞ ብዙ መከራ ስቃይ ይደርስባቸዋል። ብዙ መከራ ስቃይ ይዘልምባቸዋል። ያንን እየተቋቋሙ ማለፍ ያቀታቸዋል። እየታመሙ እየተነሱ ለቤተሰብ እየቀለጡ ቤተሰውስ ይሄንን ይረዳል ወይ? አበደንም አይረዳም፣ በፍጹም አይረዳሽም። አሁን አዲስ ለምትመጡ ጠፍታችሁ የመውጣት ሀሳብ ላላችሁ አትጥፉ። ቤቱ መጥፎ ከሌለበት መጥፎ ወንድ ከሌለበት ምግብ ካለበት ስራ ከበደኝ ብላችሁ ጠፍታችሁ አትውጡ ነው የሚለው እንደኔ ማለት ነው። ምክንያቱም ጠለብ ቤት ካላችሁ ቢያንስ በየ2 አመቱ አገር ገብታችሁ ታያላችሁ። አገር ገብታችሁ ካያችሁ የቤተሰቦቻችን ሁኔታ አይታችሁ መታችሁ ትምህርት ትወስዳላችሁ ማለት ነው። ግን እሳ ውጭ ወጣችሁ አገር መግባት የአገር መግባት ቻንስ የላችሁም። ከሚይዙኝ እያላችሁ የያዛችሁትንም ለሀገር ትልካላችሁ። ለወንድም ላክስት በቃ ለመሳሰሉ ትልካላችሁ። ከዛ በኋላ እናንተ የሆነ ሰዓት አንሸራታችሁ ስትወጥቁ ምንም የለም በእጃችሁ ባዶ ናችሁ ማለት ነው። አገርስ ብትገቡ ያ የላካችሁለት ወንድማችሁ፣ አክስታችሁ፣ እህታችሁ ይቀበላችኋል ወይ? አይቀበላችሁም። ምን አገባኘው? እንደ በቃ ያንቺ የላክሽላቸው ግዴታ ስለሆነ ነው አድርገው የሚያስቡት። አላፍትና የነሱ አላፍትና በአንቺ ላይ እንደተቀመጠ አድርገው ስለሚያስቡ አንቺ ወደቅሽ ቆመሽ እየሄሽ እየላክሽ ጊዜ ያን ጊዜ ተመስግነሻል። ብር ዛሬ ያስገባሽ አይደል? ካላ ሹክረን ተብለሻል። ከዛ በኋላ ሹክረን የለም። በቃ ከወደቅሽ አንቺ የበታች አንዴ ዮናክሉ እብድናት አብዳ መጣች ነው። ዮናክሉ በቃ ሌላ ስም ነው የሚመሰርቱልሽ፣ ሌላ ስም ነው የሚሰይሙልሽ። ስለዚህ አዲስ ለምትመጡ እህቶቼ ነው ይህ ቪዲዮ ማለት ነው። አዲስ ለምትመጡ እህቶቼ እባካችሁን አካውንት በሁሉም ሰው አካውንት ተከፍቶ ነው የምትመጡት። በትክክል በጣም አሪፍ ነገር ነው። መንግስት ይሄንን አሪፍ ነገር ሰርቷል ማለት ነው። ለእናት አባት ሲታመሙ መላክ አለባችሁ ሲታመሙ። ምክንያቱም ሰው ካመመው አይደለም ቤተሰብሽን ለባዳ መርዳት ትችያለሽ አይደል? ህመም ከሆነ ካልሆነስ ሰርተው መብላት የሚችሉ ከሆነ ይስሩ ይብሉ። አንቺ ካልተሰደሽ አንቺ ሳትሰደጂ እየሰሩ እየበሉ እየኖሩ ነበረ። ስለዚህ አንቺ እስከወጣሽ በኋላ ሀታ አባትሽ የገዛ አባትሽ አላፍትናውን ቤቱን ማስተዳደር ይተውና አንቺ ላይ ነው የሚቆልለው። ይሄንን ካሁኑ ልትማሩበት ይገባል።
ኢድ መጣ፣ አረፋ መጣ፣ ምን መጣ ምን መጣ፣ መዳበራ፣ ግብር ምን መጣ፣ ሁሉንም ነገር እያንዳንዱን እየደወሉ ነው የሚነግሩሽ። ተዘጋጅበት፣ ብር ላኪ ነው የሚሉሽ። አባት ምን ሆነ? ምንም ማሰብ የተሳነው በቃ ሀሳቡን ሁሉ አንቺ ላይ፣ የቤቱ ኃላፊነትና ሁሉ አንቺ ላይ ወድቀዋል ማለት ነው። አንቺስ እዚህ እየቀለሽ ነው። ከአንድ አመት 2 አመት 2 አመት ብለሽ ከወጥ ወደ 4 አመት ከ4 አመት ወደ 6 አመት እየተሸጋገርሽ እድሜሽን ቅርጥፍ አድርገሽ ትበያለሽ በራስሽ ጊዜ ማለት ነው። ግን እሳ አዲስ የምትመጡ ያለፉት አልፈዋል፣ ወጥቀዋልም ብዙዎቻቸው እያየን ነው። እንደዚሁ ይሄውላችሁ እህታችን እድሜዋን ልክ ያልፍልኛል እደስትበታለሁ ብላ የገዛችው ቤት ሽጣ ነው ልትታከም። 2 ጡቶቿ ታመዋል፣ ሽጣ ለመታከም ነው የምትገባው። አያችሁ ምንም የላትም ማለት ነው። ይሄንን ከሸጠችው ጤናዋንም አጣች፣ ንብረቷም አላፈራችም፣ በምንም አልተጠቀመችም ማለት ነው። ስለዚህ አዲስ የምትመጡ እህቶቼ እባካችሁን ከአቅም በላይ የቤተሰብ እረዳለሁ፣ እኔ እኮ እናቴ ደርሽልሻለሁ፣ እኔ እኮ አታቀማጥሉ። ከአቅም በላይ ማቀማጠል ማለት የሀገሩን ሰው ከሀሳብ ውጭ ማድረግ ማለት ነው። አስቦ ሰርቶ እንዲበላ አስሮ እንደማስቀመጥ ማለት ነው። እመኑን አሁን እንደዚህ ስንነግራችሁ እኛ ያቆየን እሷ ስላለችበት እሷ ለምን ይሄንን ችግር ነው ያስቆየን። በሰው ሀገር ችግር ነው 15 አመት 17 አመት 20 አመት የቆዩ እህቶች አሉ። ስለዚህ ችግር ነው እንጂ ድሎት አይደለም። አገራችንን በጣም ማንም ኢትዮጵያን የሚጠላ ሰው የለም። ሰርቶ የያዘውን ከተሰበሰበለት ለኑሮ የምትመች እንደ ኢትዮጵያ አገር የለም። ብታምኑም ባታምኑም የተለያዩ አገር ወጣችኋል፣ እያያችሁት ነው። ስለዚህ ችግር ግን አስቀምጠዋል። ምን ይዤ ልግባ? በቃ ብዙ አመታት ካስቆጠራችሁ ብዙ ነገር ነው የሚጠብቀው ሰው ህብረተሰቡ። እናንተስ በመዳን ቤት ሁሉ ነገር በተስተካከለው ስለሆናችሁ አገር ገብታችሁ ደግሞ ያንን ለቃችሁ አገር ስትገቡ ምንም ነገር ትንሽ ነገር ሲጎድላችሁ መኖር አትችሉም። እንደገና መልሳችሁ ለስደት ትዳራላችሁ። ይሄንን የምታረጉት አላህ እድልተኛ አልጓችሁ ጤነኛ ከሆናችሁ ነው። ጤነኛ ካልሆናችሁ ከወደቃችሁ ደግሞ ወደቃችሁ ነው። ስለዚህ አዲስ ለምትመጡ እህቶቼ እባካችሁን ለእናት አባቶቿ ወንድም እህት ገደል ግባ። እኔ እነሱን አሳትፉ አልላችሁ። ሰርቶ ይብላ። ወንድምም ሚስቱን ነው የሚተካብሽ፣ እህትም ለባሏ ነው የምታገለግለው። ካገባች ከራሷ የራሷ ጉዳይ፣ ካላገባች እንዳንቺ ተሰዳ ትስራ እና ቢያንስ በአካውንታችሁ ወላሂ ላዚም ብር ሊኖር ይገባል። አትልቀቁ። በቃ ለቤተሰቡ መርዳት አለባችሁ በመጠኑ። እናንተ ራሳችሁን ቻሉ። በሌላው ሰው ይኸው እንደዚህ ወድቆ በቀሩ እህቶች መማር አለባቸው። እባካችሁ እንደዚህ አይነት ደግሞ ቪዲዮ ሲተላለፍ ስክሮን አድርጋችሁ ማለፍ አይደለም። ለእናንተን ህይወት ሊያድን ይችላል። በዚህ ትምህርት ትወስዱበታላችሁ። ከዛ በኋላ እናንተ ትጠነክራላችሁ ማለት ነው። አላህ ያጠንክረን። የሰራነውን አላህ በቁም ነገር አላህ ጤነኛ አድርጎ ደግሞ በሰላም ልንበላው አላህ ያብቃን። ሁላችንንም አላህ በሰላም ለሀገራችን ሰላም ያደርግልን። ቀጣይ ቪዲዮ እስከምንገናኝ ባይ ባይ።